ራስን ማሸነፍ ስራችን ነው። አካላችን በቁጥጥራችን ስር መዋል አለበት። የኛነታችን ከፍ ያሉ ኃይሎች አካላችንን መግዛት ወይም መቆጣጠር አለባቸው። ስሜቶች ለአእምሮ ፈቃድ መገዛት አለባቸው። የአእምሮ ፈቃድ ራሱ ደግሞ በእግዚአብሔር ቁጥጥር ስር መሆን አለበት። የአእምሮ ንጉሳዊ ኃይል በእግዚአብሔር ጸጋ በመቀደስ ሕይወታችንን መቆጣጠር አለበት። እግዚአብሔር እንድንፈጽም የሚጠብቅብን ነገሮች ወደ ህሊናችን መምጣት አለባቸው። ወንዶችና ሴቶች ራስን ለማሸነፍ ሥራ ለንጽህና አስፈላጊነት ከእያንዳንዱ አዋራጅ የምግብ ፍላጎትና ከሚያረክሱ ልምዶች ለመጠበቅ መንቃት አለባቸው። የአእምሮና የአካል ኃይሎቻቸው በሙሉ የእግዚአብሔር ስጦታ እንደሆኑና ለእግዚአብሔር ሊጠበቁ በሚችሉበት የተሻለ ሁኔታ መያዝ እንዳለባቸው የሚገልጸው እውነታ በአእምሮአቸው መስረጽ አለበት። በአካል እንቅስቃሴ ላይ የዋለ ጊዜ የባከነ አይደለም። ወጣ ብሎ ነፃ አየር ለመቀበል ጥቂት ጊዜ ብቻ በመስጠት ሁሉ ጊዜ መጻሕፍትን በማጥናት ላይ የሚያተኩር ተማሪ ራሱን እየጎዳ ነው። እያንዳንዱን ሥራ በተሻለ ሁኔታ ለመስራት ለእያንዳንዱ የአካል ክፍሎቻችን የተመጣጠነ እንቅስቃሴ አስፈላጊ ነው። ሌሎች የአካል ክፍሎች ሥራ ፈተው አእምሮ ብቻ ያለ መጠን በሥራ ሲጠመድ የአእምሮ ብርታት ማጣት ይከሰታል። የአካል ኃይሎች ጤናማ የአሰራር ቅኝታቸውን ያጣሉ። አእምሮ ዕውቀትን ለመጨበጥ ያለውን ዝግጁነትና ብርታቱን ያጣና ጤናማ ያልሆነ የአእምሮ መነሳሳት ይከሰታል። ወንዶችና ሴቶች ሚዛናዊ የሆነ አእምሮ እንዲኖራቸው ከተፈለገ የአካል ኃይሎች በሙሉ ጥቅም ላይ መዋልና ማደግ አለባቸው። ዛሬ በዓለም ላይ አንዱ የአካል ኃይላቸው ብቻ አድርጎ ሌሎች ክፍሎች ግን ሥራ በመፍታታቸው ምክንያት ድንክዬ የሆኑባቸው ብዙ ሰዎች አሉ። የብዙ ወጣቶች ትምህርት ውጤታማ ያልሆነ ነው። ለተግባራዊ ሕይወት የሚያስፈልገውን ሥራ ችላ በማለት ያለ መጠን የቀለም ትምህርትን ያጠናሉ። የአእምሮ ሚዛንን ለመጠበቅና ሁሉም የአካል ክፍሎች የተመጣጠነ እድገት እንዲኖራቸው ለማድረግ የተመጣጠነ የአካል እንቅስቃሴ ከአእምሮ ሥራ ጋር መቀላቀል አለበት። አንዳንድ ተማሪዎች ሁለመናቸውን ለትምህርት አሳልፈው በመስጠት አእምሮአቸው ትምህርት በማግኘት ላይ ብቻ ያተኩራል። አእምሮአቸው ይሰራል፣ ግን የአካል ኃይሎቻቸው ሥራ እንዲፈቱ ያደርጋሉ። ከዚህ የተነሳ አእምሮ ያለ መጠን እየሰራ ሳለ ጡንቻዎች ምንም ሥራ ስለማይሰሩ ደካማ ይሆናሉ። እነዚህ ተማሪዎች በሚመረቁበት ጊዜ ሕይወታቸውን መስዋዕት በማድረግ ትምህርታቸውን መማራቸው በግልጽ ይታወቃል። ጡንቻዎቻቸው በቂ እንቅስቃሴ ሳያገኙ አእምሮአቸውን በማስጨነቅ ለዓመታት ቀንና ማታ ጥናታቸውን አጥንተዋል። ወጣቶች ሴቶች ብዙ ጊዜ ለተግባራዊ ሕይወት ከመጻሕፍት ጥናት ይልቅ የበለጠ ጠቃሚ የሆነውን የሥራ ዘርፍ ችላ በማለት በጥናት ላይ ያተኩራሉ። ትምህርታቸውን ሲጨርሱ ለሕይወት ገጣሚዎች አይደሉም። ብዙ ጊዜ ከቤት ሳይወጡ በመቅረትና የሰማይን ንጹሕ አየርና እግዚአብሔር የሰጠውን የፀሐይ ብርሃን ባለማግኘት ጤንነታቸውን ችላ ብለውታል። እነዚህ ወጣት ሴቶች ከትምህርት ጋር የቤት ውስጥ ሥራንና ንጹሕ በሆነ አየር ውስጥ እንቅስቃሴ ማድረግን አዋህደው ቢሆን ኖሮ ከትምህርት ቤት ሲወጡ ከሙሉ ጤንነት ጋር ይወጡ ነበር። ጤና ታላቅ ሀብት ነው። ሟች ሰዎች ሊያገኙት የሚችሉት ትልቅ ሀብት ጤንነት ነው። ጤንነትን በመጉዳት ሀብት፣ ክብር ወይም ዕውቀት የሚገኝ ከሆነ እጅግ ውድ ዋጋ አስከፍሏል። ጤና ከጠፋ ከነዚህ ስኬቶች አንዱም ቢሆን ደስታን ሊሰጥ አይችልም። ዳንኤልና ጓደኞቹ በ3 ዓመት የሰለጠነ ጊዜያቸው የአመጋገብ ቁጥብነታቸውን ለእግዚአብሔር የነበረውን ታማኝነትና ሁልጊዜ በእርሱ ኃይል መደገፍን ቀጥለውበት ነበር። ያገኙት ዕውቀትና ችሎታ በንጉሡ የሚፈተንበት ጊዜ ሲመጣ በመንግስቱ ውስጥ ለማገልገል ከሌሎቹ እጩዎች ጋር ተመረመሩ። ነገር ግን ከነዚህ ሁሉ መካከል እንደ ዳንኤል፣ እንደ አናንያ፣ እንደ ሚሳኤልና እንደ አዛርያ ያለ ማንም አልተገኘም። ነገሮችን በማየት የነበራቸው ማስተዋል፣ ትክክለኛ ቋንቋ የመምረጥ ችሎታቸውና ሰፊ ዕውቀታቸው የአእምሮ ኃይላቸውን ብርታት ገለጸ። ስለዚህ በንጉሡ ፊት ቆሙ። ንጉሡ በጠየቃቸው በጥበብና በማስተዋል ነገር ሁሉ በግዛቱ ሁሉ ከሚኖሩ የሕልም ተርጓሚዎችና አስማተኞች ሁሉ እነሱ እጅግ በልጠው አገኛቸው። እግዚአብሔር ሁሉ ጊዜ ትክክል የሆኑትን ያከብራል። ታላቁ ንጉሥ
በወረራ ከያዛቸው አገሮች ሁሉ ተስፋ የሚጣልባቸው ወጣቶች በባቢሎን ተሰብስበው ነበር። ከነዚህ ሁሉ መካከል የዕብራውያን ምርኮኞች ተወዳዳሪ ያልነበራቸውም። ቀጥ ያለ አቋማቸው፣ ጽኑ የሆነ አካሄዳቸው፣ ብሩህ ፊታቸው፣ ያልደበዘዘ ግንዛቤያቸው፣ ያልተበከለ እስትንፋሳቸው ሁሉ ተፈጥሮ ለሕጎቿ የሚታዘዙትን የምታከብር መሆኑን የሚገልጹ የባህሪ ታላቅነት ምልክቶች ነበሩ።